والعاقبة للمتقين ولا عدوان إلا على الظالمين. ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. እንግዲህ ሁሉም ተነግሯል። የምናገረው ምንም የለም፣ ለመተዋወቅ አገር ነው። ስለዚህ ኢንሻአላህ ትንሽ የማስታውሳችሁ ዛሬ ማነው ቀኑ? ሰኞ ምን ይሰራል በዛ ሀገር? ይቃማል። አሁን ይህን እንደዛው ተሰብስቦ የሚታየው በዚህ አገር ላይ ወይ ረቢዕ ሲሆን ወይም ሰኞ የሆነ ጊዜ ሀጃ ሲታሰብ ይቃማል። በመስጊድ ውስጥ ነበር። ዛሬ ጊዜ ደግሞ ይህ ጥቁር አስፋልት በየጊዜው ማቃጠሉ ያሰለቸ የሆነው ጫት ነው። ትናንትና ሺህ ዓመት ሻምር መሐመድ ተከስታ አርገውታል። ጫት በመሰረቱ ወደ ሱና የገባ አካል ሳይሆን በፊት ሱፍያዎችን የሚጠሩት የሆነ ነው። ሱፍያዎች ሁሉ ሻሃችን ናቸው ሲሏቸው የነበሩት የናሁ ሸህ የነበሩት ኪታብ አውጥተውበታል። ትንሽ በሷ ነው የምናገረው ይሆናል ኢንሻአላህ። ምን ይላሉ? وبعدها تلقات عشب وشجر فأكله ليس يليق بالبشر ቃት የሚባለው ነገር ዛፍ ነው፣ በቃይ ነው፣ ለሰዎች መብላቱ የሚገባ አይደለም። ሰለሰው የሚበሉት የሚገባ አይደለም በሚል አገላለጥ ነው የገለጹት። ይህ ማለት ምንድን ነው? በጣም የሚያስጠይፍ እንደሆነ የገለጹበት ነው። ነገር ግን እነዛን ሰዎች አሁን ባካችሁ የሚላቸውን ሰዎች ያህል አይጠሯቸውም። ምን ስለሆነ? ሽርክን ስለማይነቁባቸው ብቻ ማለት ነው። ስለዚህ ምን አሉ? ላኪን አከበ ናሱ ኡንታ ወዘከሩ ሐታ አሽበሁ አንዋዕ አልበቀር። ነገር ግን ሴቶችም ወንዶችም ተሸከፉ፣ ተሰበሰቡ ምንን እስከሚመስሉ ድረስ ያው ግላጅ ያገኞች እንስሳት እስከሚመስሉ ማለት ነው። አሁን አንዳንድ ቦታዎች አይታችሁ ከሆነ ጫት ይዞ የሚመጣ መኪና ከከተማ መግባት አይችል ያለበት አጋጣሚ አለ። በመንገድ እየተቀበሉ ጠብ እየተፈጠረ ማለት ነው። ስለዚህ በባጃጅ እንደገና ተቆናቁሮ ወደ ከተማ የሚመጣው እንደገና በድብቅ ነው ማለት ነው። ጫት ሀገራችንን ለማበላሸቱ ለአሁን መንገድ ተዘግቶ ነበረ። በዛ ቀዲም ባለው በሰመራ ዙሩ በዚህ ወደ መርሳ እንዲገባ የተደረገበታል። ሌላ ችግር ቢሆን ግን 15 ቀን ሆነ 20 ቀን እንችለዋለን ነበር የሚባለው ማለት ነው። ስለዚህ የጫት ያ ኢኽወተል ኢማን ወልኢስላም ላ ተክተዱ ቢዙረት ሊአም፣ እናንተ ሙስሊም የሆናችሁ ወንድሞችና የእምነት ወንድሞች በእነዚህ በተረገሙ ሰዎች አትከተሉ። ወሽተጊሉ ቢጡሩቅ ልኪታቢ ወሱነት ረሱል ቢልጀናቢ፣ በነቢዩ ዓለይሂ ሰላቱ ወሰላም መንገድና ቁርአን በሚያስተምራችሁ ተከተሏል። ላ ተቅጠዑ ልአውቃተ ቢልአውራቂ ከዛ ሰቢሉ ልዑጅም ወልፍሳቅያ፣ ጊዜያችሁን አትጨርሱ፣ ቅጠል በመብላት ዝም ብላችሁ አትጨርሱ። ይሄ የአጀሞችና የፋሲቆች ባህሪ ነው ብሎ ነው የገለጹት ማለት ነው። እኛ አይደለም እየገለጸ ያለ ነው። የተወጣ ኪታብ እየቀራን ነው ማለት ነው። ካለ ነቢይ ወልኹለፋ አራሺዱን መጅሊሱሁም ቢልወዕድ በይነ አህሊ ዲና፣ ነቢዩና እንዲያው የተጠኑ የሆኑ ምክቶች ምክራቸውን ምንድን ነበር? በድኖች በድን ባልተቤቶች መካከል መመካከል ነበረ ሕይወታቸውን የሚጨርሱት እንጂ ጫት እየቃሙ ተሰብስቦ አንድ ኪታብ አይገለጥም። ያው ሰኞ ነው ብዬ ነው ዛሬ ወቸን ትንሽ ወልተዚሙ ቲላወተ አልቁርአን
ቁርአንን ማንበብን ያዙ። ከማ ረዋ ወልተዚሙ ወዚክሪ ወዱዓኢ ቢልኢድዓሊ ዱዓ በማድረግና እንዲያውም ቲላዋ በማድረግ አደራችሁን ያዙ። ወጅተሂዱ ፊ ኸምሰቲ ልአውቃቲ ሊአነሃ መፋቲሑ ልኸይራቲ 5 አውቃት ሶላትን በመስገድ ተበራቱ። ሶላት ስገዱ። ጊዜያችሁን ዝም ብላችሁ አትጨርሱ። ሶላት የሚባለው የኸይራቱ ሁሉ መካፈቻ ነውና አገራችን ላይ የሚቅም ሰው አብዛኛው ሶላት አይሰግድም። ጫት ቃሚ የሆነ ሰው ወቅቱን ጠብቆ 5 አውቃት ሶላት አይሰግድም። ማታ ሲቅም ያመሽ ከሆነ ሱብሕ አይሰግድም። ተሰዓት የሚቅም ከሆነ ዐሱር አይሰገድም። ዙሁር ላይ ለቁርስ ሲል ይሰግዳል። ይህ ስለሚሆን የጫትን አደገኝነት ወላ ተዐውኑ ዐለ ልቀናቢጢ ሙዝሂበት ልዓቅሊ ፊ ኩሊ መስቂያ ቀንበጥ እያሏት ነው ሀገራችን። ቀንበጥ ስለሚባል በእሷ አትጠጉ። አቅልን የምትወስድና ውርደትን የምታላብስ የሆነ ናት እና እሷን አደራ። ሒባሉ ሸይጣኒ ቢሃ የጁሩ ኩለ ኸፊፍ ልዓቅል ኢድ የዱር የሰይጣን ገመድ ናት። አቅላቸው ጎደሎ የሆኑ ሰዎች የሚወስዱባት የሆነች የሰይጣን ገመድ ስለሆነች እሷን ራቋት እያሉ የሰይጣን ገመድ ለመሆኗ ነቢዩ ዓለይሂ ሰላቱ ወሰላም ሴትን ነበር የገለጹት። ለምን ነው? ስለምትሰውስ ብዙ ስለምታረግ። ዛሬ ጊዜ ደግሞ ጫት ሴት ወደ ወንጀል ነው፣ ጫት እሳ ወደ ሽርክ ነው የሚመራው ማለት ነው። የጠላት መበጠሻ ናት። የሚገርማችሁ በዛ በፊተኛው ጦርነት ኮምቦልቻ ሐይቅ አገብ ላይ ጦሩ በጣም ተፋፍሞ እያለ ሁለቱ ጉንጩን ወጥሮ አንድ ሰው እኛ የወሎ ሰው በጫት ነው አለ። ሆም ይላል መስመር ላይ ወላሂ የሚገርም። በመነገታው ጉዱን አፈሉ በየት እንደገባ እንጂ አለ። ወኢን ተዓዘ ቢመከር ይሄ ጫት የሚቅም የሆነ ሰው ለም የተዒዝ በልዓው አይመከርም፣ ከቶም ይራገማል። ዋዒዞሁ ፈዛ ረጂሙን በይኑ ይህ ማለት ጫት የሚቅም ሰው ባክህ ይጎዳሃል፣ ከሚስትህ ጋር ያፋታሃል፣ ውስጥ ዕቃህ ይበላሻል፣ ኩላሊት በሽታ ያስይዝሃል፣ በሽተኛ ትሆናለህ ብሎ ተተመከረ ቢስሚላህ ወልሐምዱሊላህ ወአብያን አላህ ያዝሀብ ይሆን ይላል። እሱ ለራሱ ነው ጉዳቸው። ወላሂ እንደ ጫት አድርጎ የሚጎዳ የለም። ሌላው አካላትን ሊጎዳ ይመቻል። እሱ ግን ውስጣችንን ዛሂራችንን ነው የሚጎዳውና ልንጠነቀቅ ይገባናል። ፈዛለ ዐቅሉሁ ወኸልቁሁ ፈሰድ አውረተሁ ልሃላኩ ሀብሉን ሚን መሰድ አውረተሁ ልሃላክ ጥፋትን ፈዛለ ዐቅሉሁ አእምሮን ተወገደ፣ ወኸልቁሁ ፈሰድ ጠባውን ተበላሸ፣ አውረተሁ ልሃላክ ጥፋትን ደግሞ አስወረሰው። አውረተሁ ልሃላክ ሀብሉን ሚን መሰድ ተመልከት፣ ገመድ ጥፋት ላይ ወድቀ ማለት ነው እንዳጠቃላይ ማለት ነው። ማአሕሰነ ልከላመ ሚን ልጀማሊ ኢድ ሐረመ አክለሁ ቢአምሪን ቀነፈት ንግግሩም ምን ያማረ አደረገው አሉ። ሰውየውን ክልክል ነው ሲል የዑለማ ቃል ስለነቀሉ ነው ይችን ኪታብ የጻፋት ሰውዬ ማለት ነው። አወለ መን አክተረ አህሉል የመን አወሉ መን አክተር መጀመሪያ ያበዛ የሆነው የየመን ሰዎች ናቸው። ተላሁም አሕባሹ አህሉል ኪታብ እንደገናም ሀበሻዎች ተከትለዋቸዋል። ሀበሻ ማለት የተፈለገው አሕባሽ ፊርቃይቱ አይደለችም። አሕባሽ ይሄ የጉሩፕ ስም ሳይሆን የተፈለገው ሀበሻዎች ማለት ነው። እነሱ አሁን አሕባሽ ማለት ወደ ሀበሻ የተጠጋ ነው እያሉ እዲያ ያደርጋሉ። አይደለም፣ ወደ ሀበሻ የተጠጋ እንዳይመስላቸው አሕባሽ ማለት ነው። እሳቸው ከሀበሻዎች በበለጠ ነው የሀበሻ ሰው እንዲሆን የውጭ ሰዎች ናቸው ተከታዮቻቸው የሚበዙት ማለት ነው። ወቀውሉሁም የንሸጡ ቁሉን ባጢሉ ኢዚል ፍቱሩ ቀድረ ሀዳ ያሕሱሉ ያመረትን የለም እንዴ እያሉ የሚሉት ንግግር ብልሹ ነው። ከዛው የበለጠ ወይንም
ያንም ያክል የሆነ ድብርት ያስወርሳል። ጫት የሚበላ ሰው አሁን በልቶ በተጠቅ ሲል ቆይቶ ከሆነ ነገ ሲያፋሽግ ነው የሚውለው። የዚህን እጥፍ ያክል ማለት ነው። ወላሂ ከባድ ነው። አንድ ቦታ እንደዛው ጫት ታድሎ ወጣቱ ጦር መዋጋት አቅቶት በጁንታው ጊዜ ነው ቁጭ እንዳለ ጫት ጠፋ። በመነገታው ቦክስ ገጠ መስሎት አንድ ሰው እየሮጠ ሄደ። ጫት አጠጥታ አለበት። ሰውየውን አያየውም። ወጣገቡ ቁጭ ብሏል። እየቃመ እየሰረቀ ያንን ጉንጩ ሙልት ሲል አይኑ ግልጥ ሲል ቁጭ ብሏል። ገርሞት ዝም ብሎ ይመለከተዋል። ሰውዬው ታጅቡ ማለት ነው። እይት ሲያደርገው ሩጫውን ጀመረ። ተመልከቱ፣ ሌባ ያደርጋል ጫት። ጫት የሚቅም ሰው ሲሰርቅ አልማሩ ማሉላህ እያለ ይሰራል። ብዙ አለ በየአቅጣጫው ጫት ቃል የሆነ ሰው ሌባ ነው አብዛኛው ማለት ነው። ሁሉም ማለት አይደለም። በአብዛኛው ብዙ ጊዜ ተቃሙ በኋላ ሁለዚህ የሚቅም ከሆነ ያችን ያጣ ጊዜ የስቆት ነው የሚገባው። ስለዚህ ኢድቂለቱ ጧዓሚ አወላ ናሽጣ مع كونه المنقول من أهل العطاء مركانات ونتفلقوا ምግብን ቀነስ ማድረግ በማመርቀን በስተኩል የበለጠ ነው አሉ። ويضعف الشهوة والأولاد ሸዋንና ልጆችን ደካማ ያደርጋል። በጫት ሸዋ የተወለደ ልጅ አእምሮን ጎዶሎ ነው። ወላሂ ታዲያ ዲና እየጠሩ አይደለም እንዴ? ትምህርት ዲና እየተመራ አይደለም እንዴ ይባል። ጫት የማይቅም ሰው ቢሆን ሳይቅም ቢሆን ያሰ የበለጡ የሆኑ ነበር ማለት ነው። وبعضهم بأكله أزال ከፈለው ደግሞ እሱን በመመገብ አስወገደ። አስናነሁ ወቀበሐ المقال ጥርሱን አስወገደና ንግግሮችን ያበላሽ ገባ። እጅነፍሩ አቆል ሙስላም ወላሂ የነኛው ጥሩ ቃልቻ የነበረው ፋሲህ የነበረው ምላሱ የተቆረጠ ያለ የሚሆነው ጥርሱን አጣ ምን ይሁን? ይህም በበቀው ይህና ነበር። ወባዕዱሁም አሉ ወማዕ ዛሊከ የተምሆኑ ጋራ የዱቁሙ ወያኩሉ ይፈጭና ይደቅስና ይበላዋል አለ። ከአነሁ ቢሁቢሂ ሙዘለሉ እሱ በጫት መሐባ እብብ ያለና የተናነሰ ሆኗልና አሉ። አላያቸውም እየወቀጠ ሚጥሙ ሞልቶ አልቆ ጥርሳቸው አልቆ ማለት ነው። ይህ ሁሉ ወኩሉ ዛ ሚነ ሸይጣን አታ ተስዊሉሁ ላ ገይሩ ፈድሪ ያፈታ ይህ ሁሉ ከየትም አልመጣም አመሳሰሉ ተሸይጣን ነው የመጣው እያሉ። ስለዚህ ልንከተል የሚገባል የነቢዩን ዓለይሂ ሰላቱ ወሰላም መንገድ እንጂ ጫት ከባድ ነው፣ ልንጠነቀቅ ይገባናል። በሚስት ጋር ያጣላል። ሁለት ሚስት ሶስት ሚስት የሚያስተዳድር የሆነው ሰው ሚስቱን ባህር ዳር ጫት አጥቶ እያደረ ሚስቱ ሌላ ቦታ የምታድርበት አጋጣሚ ነው የሚፈጠረውና ልንጠነቀቅ ይገባል። ሰላም አለይኩም ወረሕመቱላሂ ወበረካቱህ።